ልጅነታችን ላይ ማንነታችን በጣም ይሰራል። ልጅ ወድቆ ሲያለቅስ ምንድነው የምናረገው? ቱበል ይባልና መሬቱን ትመችለታለሽ ወይም ምታው መሬቱን ይመታል። ምን እያደረገ ነው? እየተበቀለ ነው። አሁን አስለመድሽው። ለሚደርስበት ለእያንዳንዱ ነገር የቅጣት የበቀል እርምጃ መውሰድ እንዳለበት አስተምረናቸዋል። ስለዚህ ሲያድጉ ምንድነው የምንጠብቀው? ሲያድጉ የምንጠብቀው ለሚደርስባቸው ነገር በሙሉ ተመጣጣኝ መልስ በቀል መውሰድ እንዳለባቸው ነው። ይሄን ካሰብን ገና ከልጅነታቸው እንዲህ አይነት ነገሮችን አለማድረግ። በህብረተሰብ ውስጥ ደግሞ ይሰራል። ደም መላሽ ምንድነው? ከቤተሰቤ ውስጥ አንድ ሰው የገደለ ሰው አለ። የዚህ ሰው ደም መመለስ አለበት። ሄጄ እኮ የገደለውን ሰው አይደለም ምገለው። ከዛ ቤተሰብ ማንም ሰው ይሁን፣ ህፃንም ልጅ ይሁን፣ ሴትም ትሁን፣ እናትየውም ትሁን፣ ገዳዩ ስለሚጠፋ ግን ከዛ ቤተሰብ ሄዶ አንድ ሰው መግደል አለበት። ያንን ካላደረገ በህብረተሰብ ውስጥ የተናቀ ሰው፣ ክብሩ የተነካ ሰው፣ ደም ያላስመለሰ ሰው የማይቆም ደም መፍሰስ ነው የሚሆነው። ማህበረሰቡ መልካም እንዳይሆን ያደርጋል። ከዛ በሀገር ደረጃ ደግሞ ይመጣል። በቀል ጥሩ አይደለም የሚለውን በቀል ራሱ ተነስቶ ምን እንደሆነ እንደዚህ ማውራታችን፣ ይህን ቶፒክ አንስተን ማውራታችን ለተመልካቾች በጣም ይረዳል። ያለበለዚያ ምንድነው የሚሆነው? በሀገር ደረጃ አሁን የሚያስፈራን ነገር ምንድን ነው? እኔ የሚያስፈራኝ ነገር በሀገር ደረጃ በቀል ነው። የታሪክ ቁርሾን እየጎተቱ በዚህ ጊዜ እንዲህ አይነት ግፍ ተደርጓል፣ ስለዚህ አሁን ተመሳሳይ ግፍ ማድረግ አለብን በህዝቡ ላይ ወደሚል ይመጣል እና እኛን እንደ ህዝብ እንደ ሀገር ሊጎዳን የሚችለው ዋነኛ ነገር በቀል ነው። ባለፉትም ዓመታት ስናይ የነበረው ደም መፍሰስ ከምን ጋር የተያዘ ነው? ከበቀል ጋር የተያዘ ነው። ስለዚህ ከስሩ ነቅለን ገና ከልጅነት ከልጆቻችን ጀምሮ ከማህበረሰቡ ላይ ከሀገራችን ላይ በቀልን ነቅለን ከጣልነው ሌላ ብዙ የሚረብሸን ነገር አለ ብዬ አላስብም። ሀገራችንን የሚጎዳ ህዝባችንን የሚጎዳ ነገር ነው። ስለዚህ ከልጆች አስተዳደግን ጀምር ከልጅነታቸው ምህረት እናስተምራቸው። ክፉ ማድረግም እንደሌለባቸው እናስተምራቸው። ሰው ላይ ክፉ ማድረግ እንደሌለባቸው፣ ክፉ መሆን እንደሌለባቸው፣ ክፋትን ማድረግ እንደሌለባቸው እናስተምራቸው። እንደዚህ አይነት ደግሞ ሲደረግባቸው ቶሎ ብለው ይቅር ማለት። እህቱ መታ ስትመታው አንቺ ትቆጭለትና ይቅርታ አድርጎላት ወዲያው ጨዋታውን እንዲቀጥል ማድረግ፣ ከልጅነት በቀል እንዳይማሩ ማድረግ። እንዲህ አይነት ውይይቶችን እያደረጉ ምህረትን ማስተማር፣ ይቅርታን ማስተማር። ሜርሲ የሚባለው ምህረት የሚባለው ነገር ከበቀል የበለጠ ጣፋጭ እንደሆነ መልካም እንደሆነ ማሳየት። ሞክረሽ እኮ ከሆነ ሰዎች አንዳንድ ነገር አድርገውሽ ትቸዋለሁ እኔ ብለሽ ህይወትሽን ስትቀጥይ